ጋይስ አሜሪካ ውስጥ እየኖርኩ ካለው 10 ዓመት አልፎኛል። አንድ ቀንም ሐኪም ቤት ሄጄ አላውቅም። አንድ ቀን አሁን ነው በጣም ድካም እያለኝ መጣና በጣም የሆነ በቂ እንቅልፍ አግኝቼ በቂ ረፍት አግኝቼ በጣም የሆነ የድካም ስሜት ይሰማኝ፣ የሆነ ፈቲግ የሆነ ነገር ማለት ነውና ምንድን ነው ይሄ ነገርማ ኖርማል አይደለም አልኩኝና እስቲ ቼክ አፕ መደረግ አለብኝ ብዬ ለመጀመሪያ ጊዜ ሐኪም ቤት ሄድኩኝ። ከዶክተሬ ጋር ምንም የሚያመኝ በሽታ ነገር የለኝም ግን ይደክመኛል አልኳት። ከዛ ኦኬ ለምን የደም ምርመራ እናደርግም አለችኝ። ደም ምርመራ አደረግን፣ ውጤቱ መጣ። ከዛ ዶክተሬ እንዲህ አለችኝ፣ በጣም ብዙ ሰዎች የቫይታሚን ዲ እና የቢ12 ዴፊሽንሲ አለባቸው፣ ሎው ናቸው፣ ግን ያንቺ በጣም ኤክስትሪምሊ ኖርማል ማለት ኤክስትሪምሊ ኔጌቲቭ ነው አለችኝ። በጣም ሎው ማለት ነው። እና ይህንን ኔጌቲቭ ወደ ኖርማል ለማምጣትና ኮሬክት ለማድረግ በጣም በውስጡ ሃይ ዶሴጅ ያለው የቫይታሚን ዲ እና የቢ12 ሜዲሲን አዘዘችልኝ። ከዛ እሱን መውሰድ ጀመርኩኝ። ከዛ በተጨማሪ ደግሞ የመልቲ ቫይታሚን በፈሳሽ ማለት ነው እንደ ሽሮፕ ያለ ነገር እሱን መውሰድ ጀመርኩኝ። ሴቶች በተለይ ደግሞ 30 ዓመት ውስጥና ከዛ በላይ የሆናችሁ ከ30 በታችም ያላችሁ ሰዎች ሊመለከታችሁ ይችላል። ግን ብዙ ጊዜ በ20 ዓመት ውስጥ ስንሆን ወጣቶች ስለሆንን ኦልሬዲ ናቹራሊ ኤነርጀቲክ ስለሆንን የኢነርጂ እጥረታችንን አዌር ላናደርገው እንችላለን። ገብቷችኋል? ግን 30 ውስጥ ስንገባና እዛ ውስጥ ስንሆን ግን የዛን ጊዜ ነው ሰውነታችንን፣ ኢሞሽናችንን፣ ኢነርጂያችንን አዌር መሆን የምንጀምረው የዛን ጊዜ ስለሆነ የዛን ጊዜ ነው ሞር ፊልም እናደርገውና ለዚህ ነው በተለይ 30 ዓመት ውስጥ የገባችሁና ከዛ በላይ ያልኳችሁና በዚህ ዓመት ውስጥ ያላችሁ ሰዎች በጣም የድካም ስሜት የሚሰማችሁ ከሆነ፣ በጣም የዝለት ስሜት የሚሰማችሁ ከሆነ፣ በቂ እንቅልፍ አግኝታችሁ ረፍት አግኝታችሁ ግን በጣም ዝም ብሎ የሚደክማችሁ ከሆነ ቼክአፕ ተደረጉ። በጣም ቼክአፕ መደረግ አለባችሁ። ምክንያቱም እኔ ስለ ሁኔታዬ ማለት ነው ለጓደኛ የነገርኳት አንድ ጓደኛ አለችኝ፣ ነርስ ናት፣ ቴክሳስ ነው የምትኖረው። ሁኔታዬን ስነግራት እንዲህ አለችኝ፣ እሷም ቫይታሚን ዲ መውሰድ ጀምራለች እና እሱን መውሰድ ከመጀመሯ በፊት ለ2 ዓመት አለችኝ በጣም በቃ የሆነ ድካም ውስጥ ነበርኩ አለች። ፈቲግ ይሰማኝ ነበረ። ጠዋት ስነሳ አለች ሌሊቱን ሙሉ ተቀጥቅጦ እንዳደረሰው ጠዋት ስነሳ ሰውነቴ የሆነ ስብርብር ይላል አለች። በቃ የሆነ እግሬን ያመኛል አለች። የሆነ እንደ ቁርጥማት ነገር ይሰማኛል እና በጣም በቃ ፋይት ነው አለች። በቃ እና እኔ ይሄ የሰይጣን ስራ ነው አልኩኝ። ይሄ መንፈሳዊ ውጊያ ነው ብዬ በቃ አልኩኝ። በጸሎት ነበር መቀጠቀጠዋለች። በኢየሱስ ስም እያልኩ ነበረ። በቃ የሰይጣን መንፈስ የድካም እንደዚህ እያልኩኝ በቃ እና 2 ዓመት በቃ ምንም ኢምፕሩቭመንት ስለሌለኝ ይህን ነገር ለምንድን ነው ቼክ ማልደረገው አልኩኝ አለች። ከዛ ሂጂ ቼክ ስደረገው እንደዚህ የቫይታሚን ዲ እጥረት እንዳለብኝ ነገረኝ ዶክተሬ። ከዛ ያው ቫይታሚን ዲ ሰፕሊመንት መውሰድ ጀመርኩኝና ይህንን ሰፕሊመንት መውሰድ ከጀመርኩኝ በኋላ በጣም ደህና እየሆንኩ መጣዋለች። እና በተለይ ጠዋት ስነሳ የሚጫነኝ ነገር ቀረ፣ እግሬ ላይ የሚሰማኝ ነገር ስሜት ቀረ እና በጣም በቃ ኢምፕሩቭ አድርጌያለሁ፣ በጣም ደህና ነኝ አለች። እና ሌላ የነገረችኝ ነገር ምንድን ነው በጣም የሚገርማችሁ ነገር ብዙ እኛ አፍሪካውያን በተለይ አለች እኛ አፍሪካውያን ብዙ ጊዜ ወደ ውጭ ወጥተን ፀሐይ አንቀበልም አለች። እና በሰውነታችን ውስጥ ደግሞ በጣም በተፈጥሮ ናቹራሊ ሰውነታችን ቫይታሚን ዲ ፕሮዲውስ የሚያደርገው በፀሐይ ነው። ፀሐይ ራሱ ቫይታሚን ዲ ስለሆነ ማለት ነው። እና እሱን አንቀበልም። ስንወጣም ስንገባም ደግሞ የሆነ ተከናንበን ስለምንወጣ ስንገባ ፀሐይ አያገኘንም አለች። እና በተለይ በጥቁሮች ላይ በአፍሪካውያን ሴቶች ላይ የቫይታሚን ዲ እጥረት በጣም አለ አለች። እና በተለይ ደግሞ በቃ በጸሎት ያደረገችው ትግል ከሰይጣን ጋር በቃ አንገት ለአንገት ነው የተናነቅ ነው። በቃ እሷ አንተ ነህ ትለዋለች፣ ሰይጣን ኧረ እኔ አይደለሁም ቫይታሚን ዲሽ ነው ይላታል አይነት ነገርና በጣም ያስቆኝ ነበርና ምን ልላችሁ ነው አንዳንድ ጊዜ እንደዚህ አይነት ስሜቶች ሲሰሙ ማለት ነው ያው መጀመሪያ ጾም ጸሎት ከመያዛችሁ በፊት ማለት ነው ራሳችሁን ቼክ አስደረጉ።
ገብታችኋል አይደለ? ይሄ መንፈሳዊ ችግር ነው ወይም ሜንታል ችግር ነው ከማለታችሁ በፊት ወይንስ ፊዚካል ችግር ነው የሚለውን እንትን አስዩም ከማድረጋችሁ በፊት ራሳችሁን ቼክአፕ አስደርጉ። እዚህ ሀገር አኑዋል ቼክአፕ የሚባል ነገር አለ። በየአመቱ አንዳንድ ጊዜ በየ6 ወሩ አንዳንድ ጊዜ ደግሞ በአመት አንድ ጊዜ ሄዳችሁ ቼክአፕ አጠቃላይ ጀነራል ቼክአፕ ትደረጋላችሁ። የሰውነታችሁ ጤናችሁ የቱ ጋር እንዳለ፣ ልባችሁ፣ ሳምባችሁ፣ ሆዳችሁ፣ ኩላሊታችሁ እየሰራ ነው ወይ፣ በምን ደረጃ ላይ ያለው፣ ወደፊት እየመጣ ያለ ችግር አለ ወይ፣ የካንሰር ቼክአፕ ሊሆን ይችላል። የተለያየ ቼክአፕ አለ በጣም ሰዎች የሚያደርጉት በተለይ ለሴቶች እና እንደዚህ አይነት ቼክአፖች ስላለ እኔ እሱን ተደርጌ አላውቅም። ምን ማለት አሞኝ ስለማያውቅ በቃ ደህና ነኝ ብዬ አስዩም ስለማላደርግ አልሄድም ነበር እና ስላላመማችሁ አይደለም። አንዳንድ ጊዜ ዝም ብሎ በውስጣችሁ የሚያድጉ ብዙ ነገሮች አሉ። ስለዚህ ቼክአፕ መደረግ በጣም አስፈላጊ ነው አሁን ማለት ነው። በተለይ ደግሞ ለዚህ ነው 30 ቤት ውስጥ የገባችሁና ከ30 በላይ የሆናችሁ ያልኳችሁ። እንደ ሌላው ጊዜ በጣም የሚቀለድበት ሰዓት አይደለም፣ ጠንቀቅ የሚባልበት ሰዓት ስለሆነ ቼክአፕ በተለይ መደረግ አለብን። አንዳንድ ጊዜ በጸሎት የሚፈቱ ነገሮች አሉ፣ በሜዲካል የሚፈቱ ነገሮች አሉ። ገብቷችኋል? እና የትኛው መሆኑን ማወቅ አለብን። እና እኔ አሁን ቼክአፕ መደረጌ ይህንን ማወቄ በጣም ጠቅሞኛል። የሚያስፈልገኝን ሰፕሊመንት እየወሰድኩ ነው፣ የሚያስፈልገኝን መድኃኒት እየወሰድኩ ነው። የኢነርጂን ነገር አውቃለሁ። ኢነርጂ የቱ ጋር ዲፕሊትድ እንደሚሆን በምን ደረጃ ላይ እንዳለ ማኔጅ ማድረግ እችላለሁ፣ ሜንቴን ማድረግ እችላለሁ እና በጣም ይጠቅማል። ስለዚህ ሴቶችዬ እኔም እንደዚህ አይነት ስሜት ይሰማኛል የምትይ ሴት ካለሽ እኔም እንደዚህ በጣም እኮ ነው የሚደክመኝ ምን እንደሆነ አላውቅም፣ ብሎ ድክም ይለኛል የምትሉ ሴቶች ካላችሁ ቼክአፕ ተደረጉ። ቼክአፕ ተደረጉና ጤናችሁን እወቁ። በጣም ኢምፖርታንት